የ15ኛው ጁዝ የመጨረሻው ግማሽ 18ኛ ሱረቱ አልካህፍ በመካ የወረደች ናት። አያቶቿ 110 ናቸው። ቢስሚላሂ الرحمن الرحيم በአላህ ስም ፍጹም ርኅሩህ ፍጹም አዛኝ በሆነው አልሐምዱሊላሂ الذي أنزل على عبده الكتاب ولم يجعل له عوجا በውስጡ ምንም ጥመት ያላደረገበትን መጽሐፍ ቁርአንን አላህ በራሱ በባሪያው በነብዩ መሐመድ ላይ ያወረደው ያ አላህ ምስጋና ይገባው። قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ቁርአኑም ከሁሉም ስተት የራቀ ቀጥተኛ ሲሆን ለካህዲያን በጀሃነም ከርሱ ከአላህ ዘንድ የሆነ ጥብቅ ቅጣት እንደሚገጥማቸው የሚያስጠነቅቅና እነዚያ መልካም ስራዎችን የሰሩትን ለነርሱ በገነት መልካም ምንዳ እንዳላቸው አማኞችን የሚያበስር ነው። ማኪቲነ ፊሂ አበዳ አማኞችን በገነት በውስጡ ዘወትር የሚቆዩበት መልካም ስፍራ ነው። ወዩንዚረ الذين قالوا اتخذ الله ولدا አላህ በቁርአኑ እነዚያ አላህ ልጅን ይዟል ወልዷል ያሉትን ሙሽሪኮች ስህተት ላይ መሆናቸውንና ቅጣት እንደሚጠብቃቸው ያስጠነቅቅበታል። ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا አላህ ወልዷል ተወልዷል የሚሉት በዚህ ዙሪያ ለነርሱም ሆነ ለአባቶቻቸው ከእውነተኛ ዕውቀት ምንም የላቸውም። አላህ ወለደ ተወለደ በማለት ካፎቻቸው የሚወጣው ንግግር ወንጀልነቱ በጣም ተለቀ። በእርግጥ የሚናገሩት ውሸት ነው እንጂ ሌላ አይደለም። فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث يسفا አንተ ነብይ ሆይ ከሃዲያን በዚህ በአላህ ንግግር በቁርአን ባለማመናቸው ለክህደት ባላቸው ጽኑ አቋማቸው በጣም በማዘን ነፍስህን ልታጠፋ ተቃርበሃል። إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا እኛ አላህ የትኞቹ ስራቸው ይበልጥ ያማረ እንደሆነ ለመፈተን በምድር ላይ ፍጥረታትን ለነዋሪዎቿ መጠቃቀሚያ ጌጥ አደረግን። وإنا لجاعلون ما عليها صعيدا جرزا እኛም አላህ ወደፊት በምድር በላያ ላይ ያለውን ግንባታ በማስወገድ ባዶ ምልጥ አፈር አድራጊዎች ነን። أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا አንተ ነብይ ሆይ የዋሻው ተጓዳኞችና ስማቸው የተከተበበት ሰሌዳ ከፍጥረታት ተአምራቶቻችን የበለጠ አስገራሚ ነው ብለህ ገመትክን? إذ أوى الفتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا አንተ ነብይ ሆይ ወጣት